የዚያች ምስኪን ልጅ እናት ምን ሆነች? ሞንትፌርሜ ውስጥ ይኖሩ የነበሩ ሰዎች ልጇን ከርታት የትም ጥላት ጠፋች እያሉ ሲናገሩ ሰምተናል። ለመሆኑ የት ነው ያለችው? ምን እየሰራች ነው? ፋንቲን ልጇን ከነቴናዲ ቤት ትታት ከሄደች በኋላ ከትውልድ አገሯ በደህና ደርሳለች። ካሁን በፊት እንደተነገረው የታሪክ የሆነበት ዘመን 1818 ዓመተ ምህረት ሲሆን ሴትየዋ ወደ ትውልድ አገሯ የተመለሰችው አገሩን ለቃ በወጣች በ12ኛው ዓመቷ ነበር። ስትመለስ አገሩ ብዙ ተለዋውጦ ነበር ያገኘችው። የእርሷ ኑሮና ሕይወት እያሽቆለቆለ ሲሄድ የትውልድ አገሯ ከተማ እጅግ እያደገና እየተሻሻለ መሄዱን ነበር የተገነዘበችው። በተለይ በመጨረሻዎቹ 2 ዓመታት ከተማው ትልቅ መሻሻል ነበር ያሳየው። ፋብሪካ ተመርተው የሚወጡ ዕቃዎች ዋጋ ቢንርም ቁጥራቸው በርከት ያለና መለስተኛ ፋብሪካዎች ተቋቁመው ነበር ያገኘችው። አንድ ከየት እንደመጣ የማይታወቅ ሩሩና ለአካባቢው ሕዝብ ብዙ የሚጨነቅ ሰው በ1815 ዓመተ ምህረት በመጨረሻ ገደማ መጥቶ አስደናቂውን የፈጠራ ሥራ በመስራቱ ኑሮ የነበረውን የዕቃዎች ዋጋ ዝቅ እንዲል አደረገ። ሰውየው 3 ዓመት ባልሞላ ጊዜ ውስጥ አገር ያወቀው ሀብታም ሆነ። ከሱ ፋብሪካ ውስጥ ይሰሩ የነበሩ ሰዎች ደግሞ ጥሩ ደሞዝ ስለሚከፈላቸው እነርሱ ጥሩ ኑሮ ለመኖር ቻሉ። ይህ ሰው ከዚያች ከተማ ሲገባ ከየት እንደመጣ አይታወቅ እንጂ ምንም ገንዘብ ይዞ እንዳልመጣ ሁሉም ያውቀዋል። ቢሆንም እርሱ በወጠነውና ባፈለቀው የፈጠራ ሐሳብ እርሱ ብቻ ሳይሆን ሀገር ሁሉ ከበረበት። ይህ ሰው ከከተማው ሲገባ አለባበሱም ሆነ አነጋገሩ የጭቁን እንደነበር ማንም የሚናገረው ነው። በታህሳስ ወር ላይን ያዝ ሲያደር ከከተማው ሲደርስ የለበሰው ልብስ የተቦጫጨቀ እግሩና እጁ በሥራ ብዛት የሻከረ ሲሆን በአንድ እጁ ምርኩዝ መሳይ ነገር በሌላኛው እጁ ደግሞ በጨርቅ የተጠቀለለ ዕቃ ይዞ ነበር። በዕለቱ እርሱ ከከተማው ሲገባ በአንድ አካባቢ የእሳት ቃጠሎ ተነስቶ ስለነበር በቀጥታ ቃጠሎ ወደ ተነሳበት ሰፈር ሄዳል። ልክ እርሱ ሲደርስ 2 ትንንሽ ልጆች በእሳቱ ወላፈን ተከበው ያያል። ይሄኔ በድፍረት እሳቱ ውስጥ በመግባት ልጆቹን ያወጣል። እንዳጋጣሚ ሆኖ ልጆቹ የባለስልጣን ልጆች ነበሩ። በዚያ ግርግር የከተማው ሹሞች የመታወቂያ ወረቀት ሳይጠይቁት ከሕዝብ መካከል ገብቶ ተቀላቀለ። ስለፈጸመው በጎ ተግባር ሰው ሁሉ አመሰገነው። በዚህም ሰው ሁሉ አባባ ደጉ ማንደላይን እያለ ጠራው። ዕድሜው በግምት 50 ዓመት ይሆናል። ሐሳብ ስለሚያጠቃው ዘወትር ትክዝ ከማለቱ በስተቀር ስለዚህ ሰው በጊዜው ከዚህ ይበልጥ ማውራት አይቻልም። ብቻ እርሱ በፈጠረው ጥበብ ሳቢያ በገፍ ለሚመረቱ ዕቃዎች ምስጋና ይግባውና የብዙ ሰው ሕይወት ተሻሻለ። ከተማዋም የነጋዴዎች መናኸሪያ ሆነች። ዕቃዎቹ ከሀገር ውጪ ወደ ስፓኝ እየተላኩ ብዙ ጥቅም አስገኙ። የዕቃዎቹ ጥራት እንግሊዝና ጀርመን ሀገር ከሚመረቱትና ተመሳሳይነት ካላቸው ዕቃዎች የተሻሉ ሆነው በመገኘታቸው ተወዳጅነትን አተረፉ። ስለዚህ ገበያው ደራ፣ የሚገኘውም ጥቅም ከፍ አለ። በሁለተኛው ዓመት አባባ ማንዳላይን ሌላ ዘመናዊ የሆነ ፋብሪካ ከፈተ። ከፋብሪካው አንደኛውን ክፍል ሴቶች ብቻ ተሰማሩበት። ከዚያም ከተማው ሥራ አጥ ሁሉ ሥራ አገኘ። አባባ ማንዳላይን ከመምጣቱ በፊት ብዙ ሰው ሥራ ስላልነበረው ከተማይቱ ውስጥ ብዙም እንቅስቃሴ አይታይም ነበር። አሁን ግን ሁሉም በየፊናው የሚፍጨረጨርበት መንገድ ስለተከፈተለት ከተማው ሞቅ ብሎ ሁሉም ነገር ተንቀሳቀሰ። የኢኮኖሚው መንቀሳቀስም የተፈለገው ነገር ሁሉ በየስፍራው እንዲገኝ ረዳ። ሥራ መፍታትና ችግር ከከተማዋ ተወገደ። አብዛኛው ነዋሪ መጠነኛ የሆነ ሥራ ስላገኘ ሁሉም እንዳቅሙ በደረጃው ደስ ብሎት መኖር ቻለ። አባባ ማንደላይን ለሁሉም ሰው ሥራ ከማስገኘቱ አልፎ ሠራተኛው ሁሉ ታማኝና እውነተኛ ሰው ሆኖ ሕይወቱን እንዲመራ አስጠነቀቀ። ተደጋግሞ እንደተጻፈው በዚህ አጋጣሚ የአባባ ማንደላይንም ሀብት የተትረፈረፈ ሆነ። የሚገርመው ግን ይህ ሰው ለሀብትና ለግል ምቾት ይህን ያህል ደንታም አልነበረውም። ከሀብቱ ይልቅ ስለ ሌሎች ሰዎች ደህንነት እጅግ ያስባል፣ ይጨነቃል። ስለ ራሱ ደህንነትና ምቾት ሲል የሚያጠፋው ጊዜ እጅግ ውስን ነበር። በ1920 ዓመተ ምህረት ባንክ ውስጥ የነበረው ገንዘብ ወደ 660 ሺህ ፍራንክ ሲሆን በዚያው ዓመት ለከተማው እድገትና ለተቸገሩ ድሆች መርጃ ያዋጣው ገንዘብ ደግሞ ወደ 1 ሚሊዮን ፍራንክ የሚጠጋ ነበር። ከተማው ውስጥ የነበረው ሆስፒታል የተሟላ ክፍልና አልጋ ስላልነበረው ለህሙማን የሚሆን 10 ተጨማሪ አልጋዎች እንዲገዙ እጁን ዘረጋ።
ከተማው የላይኛውና የታችኛው ተብሎ ለሁለት የተከፈለ ሲሆን እርሱ ይኖርበት የነበረው የታችኛው ክፍል ብዙ የጎደለው ነገር ነበር። በዚህ አካባቢ የነበረው ትምህርት ቤትም አንድ ብቻ ሲሆን እርሱም ቢሆን ለመፈራረስ አንድ ሰንበት የቀረው ነበር። ስለዚህ አባባ ማንደላይን የግሉን ገንዘብ ወጪ አድርጎ ሁለት አዳዲስ ትምህርት ቤቶችን አሰርቶ አንደኛውን ትምህርት ቤት ሴቶች፣ ሌላውን ወንዶች እንዲማሩበት አደረገ። 4 ተጨማሪ መምህራንን ቀጥሮ መንግስት ከሚከፍለው ደሞዝ እጥፍ አደረገላቸው። ይህንን ያየ ጎረቤቱ አባባ ማንደላይን የሰራውን ስራ በማድነቅ ነርስና አስተማሪ እኮ ምርጥ የአገር ገንቢዎች ናቸው አለ ይባላል። በአካባቢው ጧሪና ደጋፊ ለሌላቸው ሰዎች ማደሪያ እንዲሆን ትልቅ ቤትም አሰርቷል። ቀደም ሲል ያቋቋመው ፋብሪካ መሃል ከተማ ውስጥ ስለነበር ከፋብሪካው በሚወጣ ጭስ ምክንያት የሚጎዱ ሰዎችን ለመታደግ አስቦ ተጎጂዎች መድኃኒት በነፃ ለመውሰድ እንዲችሉ በዚያው አካባቢ የመድኃኒት ቤት ከፈተላቸው።